ነገር ማቀነባበሪያ ነው። ሌላ ታሪክ ማቀነባበሪያ መንገድ ነው። እውነት በጣም ነው የሚደብር ነገር ያየሁት ትናንትና ቪዲዮ ላይ። ሩታ ግን አጋደመች። ወይኔ አይኖቿ፣ ወይኔ አይኖቿ እንዴት ነው የፈጠጡ! በፈጣሪ ስም ግን ምን ሆናችሁ ነው? አብርሽ ራሱ ምን ሆኖ ነው? እውነት አይደብራችሁም እንዴ? እንደው ሰው እንትን ሲሆንባችሁ መተው ነው። እንደዚህ አልተቻሉም። ዳኒ ሮያል እና ጽጌ ሮያል እነሱም መረር እስክትሉ ይጋተታችኋል እንጂ በቀላሉ የሚፋታችሁ ሰዎች አይደለም። ስለዚህ ቀጥሉ ሰሩ። እኔ ምን አገባኝ፣ ሰሩ። ግን አደራችሁ እንደ እስር ቤት ሻቤ የምትገቡበት እንትና አይሆን ሳትጎዳዱ ምናምን ጉሱም ብቻ። አይ ዘፋኙ ጉሱም አይደል ያለ። በጣም እኮ ነው የምታስቡት። እግዚአብሔር ምንድነው ደጻን ልጅ መሆን፣ አንድ ነገር የተፈተን ደግሞ መልሶ እንደገና መደጋገሙ ማለት በጣም ነው የሚደብረው። እኔ ለራሴ ደብሮኛል። ይቅርታ ቤተሰባችሁ፣ እኔ በጣም ደብሮኛል። ምክንያቱም የተመሳሳይ ነገር መድገም ቡና ልጠጣበት እንጂ በእናንተ ምክንያት ተቃጥዬማ አልሞትም። ራስ ምታት ራሱ ይለቅብኛል። እና ሩታ ትናንትና ተናዳ ነበረ። እንግዲህ ታሪኩ ነው የእንትኑ ታሪክ ነው። ተናዳ ነበረ። ወይኔ ጉድ! እኔ በቀደም ሲጀመር ተቃውሟለኝ። ምክንያቱም እንዴት ነው እሷም ማለት ሩታም በኢትዮ ምክንያት በጣም ብዙ ነገር ተብላለች። አብረው ነው አብርሽ ብቻ ራት ግብዣ፣ አብርሽ ብቻውን ደግሞ ሩታን ትቶ መሄዱ ፌር አይደለም። ይህን ታሪክ ለማቀነባበር እንጂ እውነት ሩታን ትቶ መሄድ አልነበረበት። ሲቀጥል ደግሞ መረጃ ለን ቪዲዮ ምንድነው ያለኝ ይለቀዋለሁ፣ በትነዋለሁ። አቤት እንደ ከማደንዘዣ ካልወጋሹ ልጁ ይሄውላ ስታደርጉ የት ሄዶ ነው? ተስማምታችሁ ካልሆነ የሚያስጠላ ስለነበረ ደልቻለሁ። የማይመስል ነገር እረቱ። እናንተ ሰዎች የማያምርባችሁን ነገር አትስሩ። እውነት ይበቃል። በቃ እንዴ አሁን ሩታ አንድ ቀን ልጅቱን ገድላ እስር ቤት ከምትገባብህ አብርሽ ይቅርብህ። ቻናል በሌላ ሄዳ ይምጣ እንዴ። ምንድን ነው ሩታ አንድ ገጸጥ እንደምታረጋት ጥርጥር ይገኛል። አይኔ እናቴ ጌታ ይድረስ። በጣም ነው የምታስናናኝ። ሩታ እንዲህ እኮ ነው ያዘችት። አቤት የእውነት ይጸቡ ቢሆን ሩታ ጸጥ ነው የምታረግ ሰውን ማለት ነው። ወይኔ ኦኔዋ ከውስጧ ነው ፍልቅ የሚለው ማለት ነው። ጌታ ይጠብቀኝ፣ ከጦር ሜዳ ጠብቀኝ። ለማንኛውም ቤተሰቦች በእውነት መንገድ ቢሆን ሩታ ትክክል ናት። አብርሽ በጣም ጥፋተኛ ነው። አንደኛ እሷን ትተዋት ጽጌ ጋር መሄድ አልነበረም። ይቅርታ መጠየቅ፣ ይቅርታ ላትን መጋበዝ የነበረባቸው ሁለቱም ነበሩ። እንደ ፍቅረኛ ሮማንቲክ እያተጫወተች እዛ ወይንስ እያጠጣችሁ ምን ታስባለች? በእርግጥች ልጅ ምን ታስባለች? አብረሽ ጥፋተኛ ያችን ሲጀመር በቃ ያችን መለቆላታል እኮ ሲጀመር በቃ ፍላጎቷ ነው እንደዚህ ማመስ ማለት ነው። እና እንደ ሕፃን ልጅ ትናንትና የተዘጋ ታሪክ ድጋሚ የምታነሳለች ምንም። በእርግጥ እነዚህ ልጆች እየተነጋገሩ እንደሚሰሩ የታወቀ ነው፣ በቃ የታወቀ ነው። ግን አንዳንድ ደግሞ አለ ግራ የሚያጋባው ነገሮች አሉት። ግን ለተመልካች ክብር ይኑራችሁ። በቃ ይበቃል። በቃ ሰራችሁ፣ ይበቃል። ይባርክላችሁ። ለተመልካች ክብር ይኑራችሁ። እኔ ሩታ ግን አንድ ቀን እቺ ልጅ ጸጥ ካደረገች እኔ የለሁበትም። በቃ እኔ የለሁበትም። ብቻ አንድ ቀን ጸጥ እንደምታረጋት ምንም ጥርጥር የለኝም። አያያዟ እኮ በቃ ለመልቀቅ አይደለም ማሰላም ካላስ ቢያሳይል ጎርግጭ ይል ዳኔራ ያለለ አብረሽ የለ ጽጌ አደራሽን ብቻሽ እንዳትንቀሳቀሽ ምንም ቢሆን እንዳኔ የነዛ ጋርዶችን ያበድርሽ አንዳንድ ቀን እንደ ወይ እናት እውነት እኔ ብቻ ለጸብ አላውቅም። ብቻ ቤተሰብ እነዚህ ልጆች መጨረሻቸውን ያሳየኝ። እውነት ተስማምቶ ማየት ነው የምፈልገው። ግን ይበቃል፣ የድራማችሁ ይበቃል። እንዴ ሆይ ልብ ድካም አለ፣ ምን አለ፣ ብዙ ነገር አለ። እንዲህ ምን ናችሁ?
ተመልካች ከልባችሁ ስለሚመለከታችሁ ስለሚያዝንባችሁ የሚያሳዝን ነገር ባታረጉ ከዚህ በኋላ ብዬ ነው የማስበው። አብርሽ ግን ለምታረገው ነገር ጥንቃቄ አድርጋ ትስረክረክ ዴ ብንሸዋ